መተናን ዛሬ ደግሞ ሶስተኛ ቪዲዮ መጥቻለሁ። የሀገሬ ልጆች ኢትዮጵያውያን እና ኤርትራውያን እንደምን አላችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። ሰብስክራይብ ያደረጋችሁ፣ ላይክ፣ ኮሜንት እየጻፋችሁ ቪዲዮን ሄሉኛ አበረታቱኝ። አዲስ ጀማሪ ነኝ። ዛሬ ቀለል ያለ ቁርስና ምሳ የሰራሁትን አሳያችኋለሁ። ያው ለመቅረጽ የተመቸኝን ያክል ነው የቀረጽኩት። ስራ ስለበዛ ያው ዝም ብዬ የቻልኩትን ብቻ ነው የቀረጽኩላችሁ። እዚህ ጋር በላሌት ያው መቅሰስም ቁርስም የበሉት እኛ ቤት ቁርስ ላይ ነው የሰራሁት። በዚህ በቅቤ ማለት ነው። እንደዚህ ቀይ እስከሚሆን እንደዚህ አረብ ግማሹን ቀይ ከሆነ በኋላ እንደገና ይሄንኛውን ጨመርኩት ማለት ነው። ሁለተኛ ያው እኩል በኩል ባይሆንም እንትኑ አነስ ቢል ቀይ ብራውን የሚሆነው አነስ ቢል መልካም ነው። እሱን አደረኩት። ከዛ ውሃ ቦይሊንግ ጋር አሙቄ ነበረ እዛ ጨመርኩበት ውሃውን። እንደዚህ ትንሽ በጣም እስከሚበስላት ጠብቁት እንትን ይላል ማለት ነው። ይያያዛል። ትንሽ እንደፈላ እንትን በሉት አጣንፈፉት። እንደዚህ አጠነፈፉት። እኔ እዛ መለስኩት። እዚህ ጋር ያሉትን ቅመማ ቅመሞች ጨምራለሁ ማለት ነው። ያሳያችኋለሁ ወረቀቱን ከፈለጋችሁት ምናልባት እዚህ ጋር ስኳር አረኩኝ። አንድ ነው የነበረው። እኛ ትንሽ ጣፋጭ ነገር እወዳለሁ። ሁለት ነው ያደረኩት በስኒው። ከዛ ይሄን ደግሞ ሄል ነው የሚባለው የአረቦች የተፈጨውን ፓውደሩን አረኩኝ። ዛፈራን እዚህ ጋር ደግሞ ዛፈራን የሚባለውን አረኩ ትንሽዬ ማለት ነው። እዚህ ጋር ሮዝ ዋተር አረኩ በትንሿ እንደዚህ በግዛማ ማለት ነው። ይሄ ደግሞ ከለር ታውቃላችሁ፣ አረብ ሀገር ያላችሁ በሪያኒ ምናምን ሲጠቀሙ የሚያደርጉት ነው። እዚህ ጋር አደረኩበት ከለር። ከዚህ ጋር ቅቤ ደግሞ አንድ ማንካ አረኩበት ማለት ነው። ሜክስ እናደርገው እና ይሄን ሜክስ አደረግን ማለት ነው። ከዛ እንጥደዋለን እሳቱ ላይ ማለት ነው። ትንሽ ቅንስ አድርገን በደንብ እንቀንሰዋለን እንዳያር ማለት ነው። ውሃ ስለሌለ ቅንስ እናድርግና ትንሽ አንድ 15 ደቂቃ ማለት ነው እንጠብቀዋለን። ከዛ 3 እንቁላል አደረኩኝ። ያው ቀለል ያለ ነው ያለው በየቤቱ የተለያየ ነው። እዚህ ጋር ደግሞ እንትሩ ሳህኑ የብርጭቆ አይነት ስለሆነ ቆንዶ በርበሬው በጣም የበዛ ይመስላል፣ ግን አይደለም። ትንሽዬ ነው ያደረኩት። በዛ ሜክስ አደረኩ እሱን። እዚህ ጋር ቅቤ ያደረኩ ደግሞ ትንሽ አንድ ማንካ በትንሿ ማንካ ማለት ነው። ከዛ እንደዚህ ሲግልኝ አረኩት። እንቁላሉ እስከሚደርስ ያንኛው ይሞቃል ማለት ነው። በላሌቱ ጨረስኩ። ከዛ ይሄኛው ደግሞ ሲደርስልን ከፈት ነው። እንደዚህ መጧን ውሃ ምናምን ነገር የለውም። በቃ ተብላልቷል ነው የሚባለው። ጠላ አደረኩታል። ለማንኛውም አሪፍ ሆኗል። እንደዚህ ብትንትን ነው የሚለው። እንደዚህ በደንብ ካበሰለ ግን ያው እንደ ገንፎ ግንፍት ነው የሚለው ማለት ነው። ከዛ እንትን ላይ ያደረኩትና አራራ ላይ ያደረኩትና ይሄን እንቁላሉን ሀላዩ ላይ ያደረኩ ማለት ነው። ይሄን ስንጨርስ ወደ ምሳ ሰዓት ደረሰ። ዛሬ ብሪያኒ ነው የሰራሁት። ያው የየቤቱ ይለያያል። እኛ ቤት እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር እንትኑ ተጠበሰ ማለት ነው። ዶሮው ድንቹም እንደዛው ይጠበሳል። ድንቹን ጠበስኩ። ከዛ ውሃ ጣድኩኝ ከውሃው ለሩዙ ማለት ነው። እንደዚህ ግርፈ እና እንትን ወረጋር፣ ሄል፣ ከሙን፣ ምስማር ነው የሚሉት እሱን አረኩበትና ትንሽ ጨው አረኩ። ያው ለሩዙ የሚበቃ ያክል እኛ ቤት ትንሽ በርከት እያለ ነው የሚሰራው። አደረኩ። ያው ትንሽ እጅ ስላልቻለልኝ መጀመሪያ አስገብቼ እዚያ ትንሽ ሲቀር ነው ቪዲዮን የቀረጽኩት። እዛ ወደ እንትኑ ዶሮውን ወደ መቀመም መጣው። እዚህ ጋር ያለው ሮብ 4 ኩባያዎች ትናንሽ ናቸው። በዚህ ጋር አረኩበት።
ከተጠበሰው እንትን ላይ ማለት ነው። ቅመማ ቅመም እንደዚህ ተለወሰ በሮ እዚህ ጋር ደግሞ እዚህ ጋር ክችን ብርያኔ የሚለውን እሱን አረኩኝ ቅመሙ ማለት ነው። እዛ ደግሞ ይሄ ለጥብስ እንደሚከተፈው በረዛዝሙ ተከተፈ ሽንኩርት ከቀሉ ዘይት ላይ ያደረኩ እሱን ሚክስ አደረግና በጣም ብዙ እስከሚቃላ አይጠበቅም። እኛ ቤት ትንሽ ቃላ ካለ ችግር የለውም ማለት ሰው አሰራሩ በየቤቱ የተለያየ ነው። እኛ ጋር በጣም እንትን ሲበስል ሙሙት ሲል አይፈልጉም እንትኑ ማለት ነው ሽንኩርቱን። ስለዚህ እንደዚህ አደረኩና ከዚህ ጋር ደግሞ ደረቅ ቅመም አደረኩ። ኦልሬዲ እዛኛው ያለውን ቀምሜዋለሁ እንትኑን ማለት ነው ዶሮውን። እዚህ ጋር የምናደርገው ነጭ ሽንኩርትና ዝንጅብል አደረኩ። ይሄ ወረቃር ይሄ እንትን ምስማር ሄል እንደዚህ አደረኩ። ከዛ ሚክስ አደረኩት በኋላ ቲማቲም ቃሪያና ማጅ አደረኩበት ማለት ነው። የሚለባለውንም የማይለባለውም ቃሪያ ማረኩበት። እንደዛ ነው በረዛዝሙ እንደዚህ ነው በእኛ ቤት የሚሰራው። ከዛ ኦልሬዲ የተቀመመው እንትን ዶሮውን ማለት ነው አረኩ እዚህ ጋር ሚክስ አረኩት እና ትንሽ ከደና አድርገው ቆየ። ከዛ ከፈትኩት እንደዚህ እንትን ይሄ ዶሮ ከበሰለ በኋላ ማለት ነው እንትን አደረኩ ይሄን ድንቹን ማለት ነው ድንቹን አደረኩኝ። ከዛ ድንቹንም በጣም ያኔ ቶሎ አይመሰልም ፍርስርስ ነው የሚለው ለምን በስሏን ኦልሬዲ ከውጭ ተጠብሷል ማለት ነው በዘይት። ከዛ እንደዛ ካለ በኋላ ጨረስን ማለት ነው። ከላይ በጉዶንስ የሚባለው ነገር እንትን አደረኩበት ነሰነስኩበት። ከዛ ወደ ውጭ ሄድን። ከስር ሩዝ አደረግንና ትንሽ ማለት ነው። ከዛ የዶሮውን እንትን አደረግን። ከላዩ ላይ ደግሞ ሩዝ ርጭት ታረግነ በኋላ እንትኑን ከለሩን ሰው እንደየቤቱ ነው። መጨረሻ ላይ የሚያደርጉት አሉ ነጭ ሩዙን ካረጉ መጨረሻ ላይ እዚህ ጋር ግን መጀመሪያ ሩዝ ከዛ ዶሮ ከዛ ላውን ትንሽ ሩዝ ይረጭና ከለሩ ከላዩ ላይ ደግሞ ሩዝ ይደረጋል ማለት ነው። ብዙ ከለር አይወዱም እዚህ ቤት ለዛ ነው በየቤቱ ይለያያል ማለት ነው። ከዛ ደረሰ ሩዙ ይመስላል። እንደዚህ አድርገን ብርያኒያችን ጨረስን ማለት ነው። የዚህን ያክል ያው 1 5 6 ሆነዋል አንተኖቹ። እዚህ ጋር ደግሞ ሌላኛዎቹ መችቡስ ነው የምንፈልገው ብርያኒ አንፈልግም ብለው ይሄን አድርጌ ደረቅ ቅመም ወረድ ታቆታላችሁ ያን የተለመደው ነው። እዚህ ጋር ማጂ ብዛራ አረቢ ምናምን አድርጌ እንደዚህ ሚክስ ካደረኩት በኋላ እንትን አደረኩ ማለት ነው። ዶሮ ታጥቦ እንትን የተባለ አለ እሱን አደረኩኝ። አብሮ ቅመሙ ጋር እንደዚህ ሲታሽ አሪፍ ነው። ጣዕሙ ጥሩ ይሆናል ማለት ነው። ከዛም በኋላ ውሃ ቢጨመርበት ማለት ነው። መጀመሪያ እዚህ ሽንኩርቱ ጋር ምናምን አብሮ እንትን ሲቁላላ አሪፍ ነው። ያው ብዙም ማማሰል አይወድም እዚህ ሀገር ዶሮ በጣም እንትን ያለ ስለሆነ ፍርስርስ ነው የሚለው ቶሎ አማሰል ነው ፍርስርስ ነው የሚለው ማለት ነው። ያው ድንች በያሽ እንደ ድንች ነገር ናቸውና ጥንካሬ የለውም ዶሮ እዚህ ሀገር ማለት ነው። ከዛ እንደዚህ ያደረግንበት ውሃ እንዲፈላታው ነው ማለት ነው። ከበሰለ በኋላ ያው ብዙ እንትን አይልም አንድ 15 ደቂቃ 20 ደቂቃ ካፈላ ኦልሬዲ ይበስላል ማለት ነው። ገር ከመሆኑ የተነሳ እንደዚህ ከበሰለ በኋላ ያው እኔ ከዚህ በኋላ እንትን መቅረጽ አልተመቸኝም አልቀረጽኩትም ግን እነግራችኋለሁ። ከበሰለ በኋላ አወጣውና በዘይት ይጠበሳል ማለት ነው። እንትኑ ዶሮ በዘይት ከውጭ ላይ እጠብሳለሁ። ከዛ ይሄ መችቡሱ ከበሰለ በኋላ እንደዚህ መጠጥ ማለት ከጀመረ በኋላ ሀላዩ ላይ አረገውና አከርነዋለሁ ማለት ነው። እና እንደዛ ነው ይሄን ይመስላል። እዚህ ጋር ደግሞ ቃሪያ ብዙም አብረው እንዲበስል አይፈልጉም ለምን እንትን ለዛ ነው እንትን አይሉም ማለት ነው። ስለዚህ ይሄን ይመስላል። እናመሰግናለን። ላይክ ሼር እያደረጋችሁ ኮሜንት ሰብስክራይብ አድርጉኝ አበረታቱኝ እላለሁኝ። እኔም እሞክራለሁ የቻልኩትን ለማስረዳት እሞክራለሁ።
ሀሳብ አስተያየታችሁን ስጡኝ፣ ያበረታኛል። ያላችሁን ሀሳብ አስተያየት አስቀምጡልኝ እላለሁ። ሰላማችሁ ይብዛ ውድ የሀገሬ ልጆች።